ይህ ሰው በስራ ላይ ባለበት በወዘኔዎች ምንም አቅም የሌለውን ሰው ሲዘርፉ ይመለከታል። እንዲያቆሙ ቢነግራቸውም ምንም እንደማያገባው ነግረውት ዘረፋቸውን ይቀጥላሉ። በምክንያት እንደማያምኑ ሲገባው በጉልበት ቀጥቅጦ ያባርራቸዋል። ይህ ሰው ሌቪን ይባላል። የዓለማችን ቁጥር 1 ሰላይ የነበረ ሰው ነው። ይሁን እንጂ ሚስቱ በአጭር ዕድሜዋ ስትሞትበት ይህን አደገኛ ስራውን ማቋረጥ ነበረበት። ምክንያቱ ደግሞ ልጁን ተንከባክቦ ለማሳደግ ነው። አሁን ቀለል ያለ አርኪቴክት ሆኖ እየሰራ ይገኛል። አሁን የሚያሰራው ሰው ልጅ ደግሞ ኬት የምትባል ወጣት ስትሆን ለሌቪን ልዩ ፍቅር አላት። በብዛትም ምሳ የቋጠረች ታመጣለታለች። በተጨማሪም እንደ ጀግናዋ ነው የምትቆጥረው። አንድ ቀን ታዲያ ኬት ለባብሳ ከጓደኛዋ ጋር ወደ ክለብ ትወጣለች። እሷ ግን ያላወቀችው ሌሎች ሰዎች እየተከታተሏት እንደሆነና በድብቅም ፎቶ እያነሷት እንደሆነ ነው። ሰዎቹም የሚሆናቸውን ወጣት በመምረጥ ላይ ናቸው። በዚህ መሃል ታዲያ ኬት አቅለሽሿት ወደ መጸዳጃ ቤት ገባች። በዚህ ጊዜ ፊት ለፊት ላይ ያለው ዋናው አስተናጋጅም ጥሩ እድል እንደመጣወቅና ቶሎ ፕላናቸውን እንዲጀምሩ ነገራቸው። ወዲያውም ሌላ ሰው መጥቶ የኬትን አፍ አፍኖ ጎትቶ በመኪናው ወሰዳት። በዚህ ጊዜ የኬት አባት ወደ ቤት አለመመለሷን አወቀና ወዲያው ለፖሊስ አመለከተ። ይሁን እንጂ ለቀናት ቢጠብቅም ምንም አዲስ ፍንጭ አላገኙለትም። በዚህ ምክንያትም ሌቪን ጋር ሄዶ ብዙ ብር ሰጥቶት ልጁን እንዲፈልግለት ለመነው። ሌቪንም ከኬት ጋር በጣም ቅርበት ያለው ግንኙነት ስለነበራቸው ሳያቅማማሽ ብሎ ተቀበለ። በመጀመሪያም ኬት ለመጨረሻ ጊዜ የታየችበት ክለብ ሄዶ ዙሪያውን አጠና። በደንብ ሲመለከትም ካሜራዎቹ ሆን ተብለው እንደተሰባበሩ ተመለከተ። በተጨማሪም ኬት የምታደርገው የአንገት ሐብል ቁርጥራጭ መሬት ላይ ተበትኖ ተመለከተ። በዚህ ጊዜ ኬት እዚህ ጋር እንደታገተች ግልጽ ሆነለት። ክለቡ እስከሚዘጋም ጠበቀና ፊት ለፊት የሚገኘውን ዋና አስተናጋጅ ሲወጣ ጠበቀው። አስተናጋጁ ሲወጣም ሌቪን ወዲያው በመኪና ሆኖ ተከተለው። የአስተናጋጁ ቤትም ሰተት ብሎ ገባ። አስተናጋጁን በፍጥነት ሽጉጥ አነሳ። ይሁን እንጂ ሌቪን ቀድሞ መሳሪያ ደቅኖበት ስለነበር መልሶ አስቀመጠው። ሌቪንም የኬትን ፎቶ አሳየውና ያለችበትን እንዲነግረው አስፈራራው። አስተናጋጁን በፍርሃት ማን እንዳዘዘው ነገረው። የአዛዡም ስም ኒክ ይባላል። ሌቪንም የኒክን እያንዳንዱን እንቅስቃሴ እየተከታተለ ቆየ። ቤቱ ድረስም በመኪና ከተከተለው በኋላ በተኛበት አስሮ የመዋኛ ገንዳ ጫፍ ላይ አስሮ ቀሰቀሰው። ኒክም ሲነቃ ሌቪን እንዲለቀው በጣም አስፈራራው። ማስፈራራቱም አልሰራ ሲለው ከለቀቀው የሚፈልገውን ያህል ገንዘብ እንደሚሰጠው ነግሮት እንዲለቀው ተማጸነው። ሌቪን ግን ገንዘቡን አንስቶ ፊቱ ላይ እንደ ወረቀት በተነበት። ዓላማውም የታገተችውን ኬትን ማስለቀቅ እንጂ ገንዘብ አልነበረም። ሌቪንም የኬትን ፎቶ አውጥቶ የት እንዳለች እንዲነግረው ጠየቀው። በዚህ ጊዜ የኒክ ፊት በድንጋጤ ነጭ ሆነ።